ጽንስ ማስወረዱ ጉዳት ይኖራል። ግን በዚህ ልክ ይቅርታ ፈላለጡኝ እንደ በሰደቱን በምንም ብዙ ቦታ ጉዳቶች አሉ። እንደው ላሳየን ይችላል። አሁን ሕክምና ውጤቶች ሁሉ አሉ። ፊልተሩ ሲወልቅ ኩይኗ ወደ ምን ትቀየራለች? ዲፕሬሽንም ዳያስፖራ እና ይኸው ሞዶ አባቴን ይንሳኝን እንዲህ በቃ ጽይፍ እንደምላት ጽይፍ እንደዛ ነውና ባትጸየፊኝ ይገርመኛል። እግዚአብሔርን ባትጸየፊኝ ይገርመኛል። ወደ ሙሉ ቪዲዮቹ እንሄዳለን። እንደተለመደው አነጋጋሪ ያልኳችሁን ጉዳዮች ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው። እንደተለመደው ሀሳብ አስተያየቶቻችሁን ትሰጡባችኋላችሁ ማለት ነው። ትንሽ የማይመች ቦታ ላይ ነው ዛሬ ያለሁት ማለት ነው። ቤተሰቦቼ ትንሽ ቪዲዮዎቼ ቪው በጣም እየቀነሰብኝ ነው። የምታረጉትን አድርጉ ቤተሰቦቼ፣ ከእናንተ አልወጣም የምታረጉትን አድርጉ እያልኩ ነው። የካርድ ሽልማቱ በነገራችን ላይ አርሰውም በአራተኛው ቀን በሶስት እና በአራተኛው ቀን ባልኩት መሰረት ነገ ነው ማለት ነው። ዛሬ ስላልተመቼ ነው ያለሁበት ሁኔታ፣ ለዛ ነው ማለት ነው። ሀሳብ አስተያየቶቻችሁን ስጡበት። ወደ ቪዲዮቹ ባሞዳችሁ የራሳችን የሆነ አንድ ስህተት ሰርተናል በጋራ። እሱም ስህተት ምንድነው? ልጅ ለተባለው ይቅርታ ይደረግልኝ። ይሄ ለማህበረሰቡ ለአእምሮ ለምኑ ጥሩ ላይሆን ይችላል፣ ግን እኔ ያለሁበት ደረጃው በጣም አስጊ ነው። ለማህበረሰቡ እንዲገለል የተደረገበት፣ በመንግስት አካል እንደ ወንጀለኛ እንድታይ የተደረገበት ብዙ ስቃዮቹ ደርሶብኛል። ይሄን ለማውጣት ግድ ይለኛል። አሁን ከይቅርታ ጋር የኢትዮጵያ ሕዝብን የሚሰማኝ ሰው ይቅርታ ማለት እፈልጋለሁ። በጓደኝነት እያለን እንግዲህ በቤተክርስቲያኑ ሕግ መሰረት ሳትጋባ ሰወር ያለ ቦታ ወይም አንድ ላይ እንድትገናኝ አይፈቅዱልህም። የትኛውም የፍቅር ግንኙነት እንድትገናኝ አይፈቅዱልህም። ወንጌል ላይ ይሄ ነው እንትኗ ሕጓና በዛ ነበር የምንተዳደረው እና ሁለታችንም እንግዲህ ካለማወቅ በነበረው ጊዜ ላይ የሶስት ወር ጽንስ ትይዛለች በአጋጣሚ እና ያ ነገር ደግሞ በጣም አደገኛ ነበር በወቅቱ። በወንጌል ያችን ነገር ካወቀች ማጋባት የጋብቻ ስነስርዓቱን አታካሄደለም። ስለዚህ እኔ ደግሞ ብዙ እውቀቱ የለኝም። የቦት ቅርብ ጊዜ ነው ገና ትምህርቱን እንትን እያልኩ ነው። በዛ ጉዳይ ላይ በጣም እንትን አለን፣ ተነጋገረን። ይሄ ነገር ነፍስ ነው፣ ሁለት በፈጣሪ ዘንድ ያስጠይቃል። የመጣ ሌላውን ተጋብተን ይህን ነገር ብናተርፍ ይሻላል በምን ሀሳብ ነው። እኔ ቤተክርስቲያኔ በዚህ ልክ ልትለኝ አይገባም፣ አታጋባኝም፣ ሜዳ ነው የምወድቀው፣ ውጭ ነው የምንጋባው፣ ይሄ ደግሞ ለእኔ ክብር ጥሩ አይደለም በሚል ብዙ ተከራከርን። ሳስበው እኔም በወቅቱ ኦኬ እንደዚህ አይነት ችግር ካለ አክሴፕት ማድረግ የጋራ ችግር ነው፣ አክሴፕት ማድረግ አለብን። እንግዲህ እግዚአብሔር ይቅር ይበለን ተባባልን። ያችን ነገር ድንበሯ ሆስፒታል ምናልባት የሐኪማችን ስም መጥራት አስፈላጊ ስላልሆነ እንጂ አስፈላጊ ከሆነ መጥራት ይቻላል፣ ይፈቀድልኝ ከሆነ መጥራት ይቻላል። ችግር የለም። ፕሮሰሱ በዛ አካባቢ ያንን እንግዲህ በወቅቱ አፕሮችን አረገች። እሱም ከዛ ለማገገም ብዙ ጊዜ ፈይቶብናል። ምክንያቱም ሴት ልጅ እንደዚህ ነገሮች ስታይ ስፖርተኛ የተወሰነ ጊዜ መጎዳት ማስወረዱ ጉዳት ይኖራል። ግን በዚህ ልክ ይቅርታ ልጠይቅ እፈልጋለሁ። ይህ ስነ ምግባር አይደለም። አሁን ከአቅሜ በላይ የደረሰ ነገር ስላለ እና ብዙ ተዘዋውሯል። ልጅ ልወልድ ስል ልጅ እንዳልወልድ እሱ ወልዶ ምናምን ከሊጋ እያሉ ወልደዋል የሚል ብዙ እንጀላዎች አሉ። እሱን እውነታውን ለማሳየትም የወድጄ ፈቅጄ በዚህ ልክ ይሄዳል ብዬ አላሰብኩም። እና እንደዚህ አይነት ነገሮች አሉ። በዚህ ላይ ፈቃድ ነው የሆነው። መውለድ የለብንም ምክንያቱም ቤተክርስቲያኒቱ ሕጓ ስለሚከለክል አቦርት ማድረግ አለብን ተብለው አቦርሽን የተደረገው ምክንያቱም ሕጉም ልክ ነው፣ እውነት ነው። ይህን ነገር ብናሳውቅ ኖሮ ያችን ስነስርዓት አያካሄዱም። መጠየቅም ይቻላል ሕጋቸውም እንጂ በአንተ ኢንፎርስ አላረካትም ወይም አልገፋፋትም። እኔ እንደውም ብወልድ ደስተኛ ነበርኩኝ ገና ያን ግንን ያኔ ዛሬ 16 ዓመት ኦፍኮርስ 16-15 ዓመት ልጅ ይኖረን ነበር ብዬ አስባለሁ። መጣ አሁን እንዳትወልድ ያደረጋት እሱ ነው የሚባል ነገሮች ስለነበሩ አሁን እሱ መጥራት ስላለበት ነው። እውነት ነው። ሶስት ነው ቀኑ። ጠዋት ላይ ሻለቃ ኃይሌ ገብረስላሴ ደወለልኝ። ይደውልና ታዲያ ነገር ምንድን ነው? እየጦዘ ነው፣ ምንም ነገር ተረጋጉ ብላቸው የሚሰማኝ ሰው አጣው። ይህና ላይ በደልኩ ያጠፋው ነገር ካለ ና ነው ይንገረኛል። እሺ ልምጣ ስለው እያወራን በስልክ እንደውም አለኝ ከሰዓት 10 ሰዓት እኔ ጋር ና ያሉትን ነገሮች ይዘናና ከኔ ጋር እናውራ፣ ካጠፋ ምን ራሴ እኔ በደንብ ምቀጣ አምና ላይ በደስታ እጣለው ብዬ ወጣው። ጠዋት ዶክሜንቴን ይዤ የወጣው እኔ ወጣውና እዚህኛው ህንፃ ላይ 5ኛ ላይ ሲለኝ ሃይንዳይ እንትን ላይ ነው ያለው ቢሮ ወጥቼ ከግቢ ገባው። እነዚህ ዶክሜንቶችን ይዤ ቁጭ አለን። 2 ሰዓት ነው የወራኝ። 2 ሰዓት ይጠይቀኝ ካለቅ ሁሉም ነገር አየ። መሰረት ነበረች የተባለ ወይስ መሰረት አልነበረችም? አልነበረችም። ይህን ሁሉ በደንብ አየ። እስኪ ደንቀው ድረስ የሚገባው የሚያውቀውን ያውቃል። አብረን ኖረናል። ሁሉ ነገር እኛ እሷንም እኔንም ሁሉ ነገር ስለ ሁኔታችንን በደንብ ያውቃል። ይመክረን ይመራንም ነበር።
ልጆች እንደዚህ ያርጉ፣ ልጆች እንደዚህ ሆኑ፣ በርቱ የሚለን አባታችን ነው። ስለዚህ ሁሉን አየ፣ የገመተውን የሚያውቀውን ያውቃል። ተጨማሪ ሲያይ በጣም ያዘ ነው። በዚህ ልክ ከዚህ ድረስ መድረስ አልነበረበትም። ቆይ ስለማንኛውም ያለውን ነገር እንዲረጋጋም ነግራቸዋለሁ ለልጆቹ አለ። ከዛ ወዲያው ከሰዓት ፕሬስ ኮንፈረንስ ወጡ ተጫዋቸው አትሌት መሰረት ማቀብራትና በጣም በቅርብ ትሬኒንግ ላይ የሚያግዙን አይዟችሁ ምንባባል አብረንዋ ምናምን ጠጣ። እሷ ደግሞ ሲጨምርበት አገሩቶ ከሰዓት በኋላ ክስ ተነጋግረን ከ10 ሰዓት ላይ ጨርሼ ስወጣ ግቢ ላይ ማንነታቸው ማላቃቸው ሰዎች ተረባረቡ። የሚያዙ እዛ ኃይሌ ግቢ ላይ በቃ እዛው ተረባረቡ። ፈላለጡኝ እንደ በሰደፍን በምንም ብዙ ቦታ ጉዳቶች አሉ። እንደው ላሳየው ይችላል። አሁን ሕክምና ውጤቶች ሁሉ አሉ። ወደ 4 ሬፕሲ አጥንቱ ተሰብሯል። ድብድቡ በሲቪል መኪና ነው እንግዲህ ይዘውኝ ሄዱ። አይኔ ታሰረ። እንዳየው ያን ዴት ላይ ተዘዋወረ። ቴሌቪዥን እንትን አይቻለሁ፣ ፎቶ አይቻለሁ። ቀን አርጎ ነው እንደዚህ ያነሳኝ። መሳሪያ እጄ ላይ መኪና ውስጥ ነበረ። እሱንም አውጥቶ ከመኪና ውስጥ በእጁ ይዞ እንደዚህ እያደረጉ ፎቶ እና ምናምን ያነሳ አካል አለ። አንድ አይኔን አስሮኛል። እንደገና ገልጾም ፊት ለፊት አውቀዋለሁ፣ አይቶኛል። አንስቶ በልበ ሙሉነት ነበር የሚያካሂዱት። አርገው ከሆነ ቦታ ወሰዱኝ፣ አቆሙኝ። ሁሉም እየመጣ ይደበድባል። ላገኘ ነው ምናምን ፌሽታ ነው ምናምን ነገር እንደከባድ ወንጀለኛ አሉ። ይዞኝ መኪና ገልባበቱ። አይኔ ታስሯል። የማውቀው ነገር የለም። ከመኪና ወዴት እንደወሰዱኝ አላውቅም። ለ2 ቀን ተኩል በላይ አላውቅም ያለሁበት። እዛም አንዳንድ ስትንቀሳቀስ ነው የሚመቱ ቁርስ ሰቅሎ ስትንቀሳቀስ ከጎን ያሉ በሰደፍ ይመታል፣ የሆነ ነገር ይመታል። አጅቦ ስለሚወስዱ ከ2 ቀን በኋላ ምናምን አንዳንድ ቅድመ ሁኔታዎችን ምንም እያሉ አስወጡኝ። ወደ ቡልቡላ ሜጃ፣ ከቡልቡላ ወደ ቱሉ ዲምታ ሜጃ አካባቢ ላይ የሆነ መንገድ ላይ ያወረዱኝ። ቀጥሎ ሄዳሉ ሲያልኮን ሄደ ምናምን ከራሩ ወደ ቤተሰቦቼ የተቀላቀልኩልሃል። ግን ምንድነው ጥያቄው ማለት ነው ቤታይ ልክ ላይቭ ኢንድ ሲያረግ ተሞግሰሽ ዋው ጊፍቱ ተሰጥቶሽ ተሞግሰሽ ካለቀ በኋላ ይሄን ዊክ ስታወልቂው ዩ ፌስ ሪል ያንቺን እውነተኛዋን ታገኛታለሽ። ዊጉ ሲወልቅ፣ ላሹ ሲወልቅ፣ ፊልተሩ ሲወልቅ ኩይኗ ወደ ምን ትቀየራለሽ? ዲፕሬሽንም ዳያስፖራ ራሷን ቫልዩ ማታረግ፣ ራሷን ማትወድ፣ አቅፏት ሚተኛ ወንድ ቆንጆ ነሽ ብሎ ማይነግራት፣ አቅፏት ሚተኛ ወንድ ልኮ ወንድን ቀፍላ በር ስታመጣ ቢሏን የሚከፍልላት። አስበሽዋል? በመደገፍ ብቻ ይቆምሽ። ራስሽን ችለሽ ማትቆሚ እንደዛ ነውና ባትጸየፊኝ ይገርመኛል። እግዚአብሔር ባትጸየፊኝ ይገርመኛል። እኔም ራሱ እውነትሽ አንደርስታንድ አደርግሻለሁ። ሰውና ሰው ከማወዳደር ይልቅ እንትናኮ ተከታይ ያላት፣ እንትናኮ አባቷ ተቆሰተ፣ እንትናኮ ቤት ገዛ ከማለት ቤት ገዛውኝ እስኪ እንደኔ ሁኑ። አይሽ ያስኬዳል። አባቴን እኮ ፖሰት፣ ሁሉም ሰው ፖሰተልኝ እኮ። ያንቺ አባት ለምን አልተፖሰተ? ኑሮሽን ውድድርሽን ከራስሽ ጋር ይሁን። ውድድርሽ ከሰው ጋር ይሁን እንዴ። ከሳው እኮ አንቺ ለምን በሰርጀሪ ሆንሽ? እና እኮ ከስተን ወጣለሽ ክስት ብለሽ ማሳየት። አይሽ እንደዛ ነው ማድረግ ያለብሽ። ውድድርሽን ከራስሽ ጋር እንጂ ኦርደርና እንትና እኔ ማንንም ብታወዳድሪ ሁሉንም ቁጭ በቂጧን ያረኳት። አፋቸውን አዘግቻ አሳይቼሻለሁ። እስኪ ወጣ አንድ ትናገራውን ይጠራሻት አፏን ነው ጠርቅም ያስቀመጥኳት። አይሽ አይደል አቅሜ። ይሄን የመጨረሻ ምልሽ ዘግቻለሁ። 1 ወር ሙሉ በዚህ መንገድ ይጅበት። እኔ ነኝ የምመራሽ፣ አፍሽን ማንቀሳቀሰው። አያችሁ አጋይ ዝም ብያት አንዴ ነው ምነካት። 8 ጸበል እንደነካው ሰይጣን ትጮሃለች። ወይ እኔ እግዚአብሔርን ስለሌላው ሳወራ እየሳኩኝ ምናምን ቀልድ እየጣል እያረኩ ነው የምናገረው። ስለሷ ግን ሲሆን እኔ ይቅር ይበለኝ ክርፋት ነው የምትለኝ። እግዚአብሔር ምስክሬ ነው። ለምን እንደሆነ አላውቅም። ጽይፍ ነው የምላት በቃ ገብርኤል እንዴት እንደምጸየፋት። ዳቧን የምታጥባ ይመስለኝ አንገቷ የሚጸደይ
እና ይኸው ሞዶ አባቴን እንሳኝን እንዲህ በቃ ጽይፍ እንደምላ ጽይፍ በኢየሱስ ስም ይቅርታ። የሀብታም ልጅ የትኛው የሀብታም ልጅ ነው የሚሳደው? ስድቦቹ የሀብታም ልጅ ስድቦች አይደሉም። እኔ የሰማኋቸው እኔ ከእንቅልፍሽ ስትነሺ እንደዚህ አይነት ሳይኖች መታይ እንደዚህ አይነት በቃ ጭንቅላትሽ ውስጥ ራሱ ይሄ ፎቶ ምናምን ተቀርጾ ያለብሽ ይመስለኛል። ቢኮዝ ከአንደበትሽ የሚወጣው በልግና የህሊና መውደቁ፣ ራስን አለማክበሩ፣ ኮንፊደንስ አለመኖሩ እንኳን የሀብታም ልጅ ህይወትሽ በመርቲ ጣሳ በሚቀዳ ይቀር